ያ ጀማ እንዴት ናችሁ? ሰላም ነው አለን። አንድ ወዳጄ ከጀርመን እዚህ ሚዲያ ላይ ያለ ሰው ነው። ይህንን ቮይስ ላከልኝ። ቮይሱን አሰምቻችሁ ልምጣ አይሻልም? ለማንኛውም እስቲ ቮይሱን እንስማ። ያለ አይመስለኝም። እኔ አየሁኝ ማለት የውጮች እንግዲህ እዚህ በምኖርበት ጀርመን ያሉ ትልልቅ የጀርመን እንደዚህ ጌመሮች ወይም ደግሞ የሌሎች ሀገሮችንም አየሁኝ። በዚህ ያልክ አላይም እና እኛ ምን እንደነካን አላውቅም። ምንድን ነው በዚህ ያልክ ብር አውጥቶ የሚያስበትን ያለ ነገር። እንግዲህ ከዚህ በፊት አንድ ፕሮግራም ይሰራልበት አለ ሰምተህ ሊሆን ይችላል። አሜሪካ ላይ ሰይፉ ላይ እንደውም አቅርቦት ነበረ። አሜሪካ ላይ ባሏ ሳያውቅ ወደ 50 ምናምን ሺህ ዶላር ለአንድ ሰው ለአንድ ጌመር ብቻ የሰጠች እና ትዳራቸው የፈረሰ ሰዎች አሉ። ለህይወት ለትዳር ለገንዘብ ያለን ቫሉ በጣም ያነሰ ነው። እሺ እንደሰማችሁት ነው። እኔ ብዙ ጊዜ ስላችሁ ሰምታችሁ ከሆነ እኛ ኢትዮጵያውያን እከካም የሆን ነው። ለዛ ነው ለገንዘብ የምንሰጠው ዋጋ በጣም የሞተ ነው የምላችሁ። ለዚህ ነው ለምንም ነገር ዋጋ የለም፣ ደንታም የለም። በአካባቢያችን እሷም እኔም ሁላችንም እንደዚህ አይነት ስነ ልቦና ስንይዝ መጨረሻ ላይ ምንድን ነው የእከክ ጊዜያችን ይራዘማል። ገብቷችኋል? አሁን እናንተ በተለያዩ አጋጣሚዎች ወደ ውጭ ሀገር ለመምጣት የምትፈልጉ ሰዎች ውጭ ሀገር የተለየ እግዚአብሔር አምላክ ከሰማይ የሚያዘንብላቸው ገንዘብ የለም። ሁሉም በራሱ ለገንዘብ ዋጋ ሰጥቶ ነው የሚኖረው። ባለፈው ምን ብያችሁ ነበር? አብዛኛው እንግሊዛውያን ገንዘብን ሴቭ ለማድረግ ትራንስፖርት ሳይጠቀሙ በሳይክል የሚሄዱበት ጊዜ አለ ብያችሁ ነበር። አንዳንዶች እግረ መንገዳችሁን እኮ ለጤና ነው። ኦፍኮርስ ለጤና ነው፣ እሱ ምንም ችግር የለውም። ግን ቱ በርድ ዋን ስቶን የሚባል አባባል አለ። በአንድ ድንጋይ ሁለት ወፍ። እንደ ኢምፐርሰን እኮ ስለሚያወሩኝ እኮ ነው። አንዳንዴ እኮ ታክሲም ኡበር ምናምን እኮ ሲይዙ እስኪ ዛሬ ራሴን ትሪት ላድርግ ብዬ ነው ብሎ ይላሉ። ራሴን ትሪት ላድርግ ራሴን ልንከባከብ ብዬ ነው። ምክንያቱም ያን ነገር ኤቭሪ ሲንግል ዴይ የሚያደርጉ አይደሉም። ግን አሁን ብዙዎቻችሁ አበሻ ፈረንጅ ሲባል ቂጡንም ክርኑንም የሆነ ጉንጩንም ብትቆርጡት ገንዘብ የሚወጣው አድርጋችሁ ነው የምታስቡት። ሲገባኝ አሁን ይሄን ምስኪን ተመልከቱ። የአፍጋናዊ አሁን ምን እንደሚሰራ እያያችሁት ነው አይደል? ይህ አፍጋናዊ በሆነ አጋጣሚ እንደው ትኬት ችለ ነው አዋተን ሰጥተ ነው ወደ ኢትዮጵያ ቢመጣ እና ኢንቨስተር ነኝ ብሎ ከሆነ ቦታ ቢሄድ ቆዳውን፣ ጺሙን፣ ገላውን አይታችሁ ትሸወዳላችሁ። ኢቨን ኢንቨስተር የተባልከው ኢትዮጵያ ትሸወዳለህ። አበድረኝ ብሎ ቢል ሿሿ ይሰራል። ለምን? ፊዚካል አፒራንሱን ነው የምታየው። ሁሌ እናንተ በልባስ ነው የምትሸወዱት። ለምንድን ነው? ለገንዘብ ዋጋ ሰጡ እንዳልኳችሁ ነው። አሁን ምንድን የሁሉ መነሻ ሀሳብ ጌም ምንድን ነው? ይሄ ቲክቶክ ላይ መታችሁ አንበሳ ወረደ ጉንዳን ወረደ ምናምን ወረደ የምትባባሉ ሰዎች እግዚአብሔር አምላክ ደስ ምን ይላል መጽሐፍ ቅዱስ ላይ ከእግዚአብሔር ጋር ያልሰበሰበ በከንቱ ይበትናል ይላል። አንተ በዚህ አጋጣሚ ሀብታም ነኝ ለማለት እንዲሆነ የጀመራችሁ ኢማጂኔሽን አለ። በቃ መሪ ነው እሱ፣ እንደ መሪ ነው። 2-3 ጊፍት ይሰጣል። መንጋው መጥቶ ከዛ ለሱ ይሰግዳል፣ ለአጮ ይዝረከረካል። ገብቷችኋል? እሱ ከዛ እያከከ ነው የሚኖረው። እያከከ ከሚስቱ ጋር እየተጣላ ለምን ብር ሰጠ? አሁን እየሰማችሁ ነው እንግዲህ። እቺ አሁን 50 ሺህ ዶላር አውጥታ ሰጣ፣ ትዳሯ ተበተነ። ኦሬዲም ለነገሩ አንጎሏ የተበተነ ነው። ገብቷችኋል? እነዚህ ሰዎች መጨረሻ ላይ እኮ በሁለቱ የተዋጣ ነው። እንደውም እነዚህ ጥሩ አጠራቅመዋል እንዴ። ከየት የሚመጣ ነው ይመስላችሁ? ግን ምንድነው እዛም ይሄ የምትቀበለው ያ የተቀበልከው ምን ብያችኋለሁ? ከእግዚአብሔር ጋር ያልሰበሰበ በከንቱ ይበትናል አይደል የሚለው። ይሄኛውም የገንዘብን ዋጋ ስለማያቅ ይሰጣል፣ ያም የገንዘብን ዋጋ ስለማያቅ ያጠፋል። ገብቷችኋል? ያ ኢትዮጵያም እኮ ያለው የተቀበለው ደረሰኝ ብሎ እኮ አይጠፋም፣ ደግሞ ይመጣል ኔክስት እንደገና። ገብቷችኋል? ለምን? ሁለቱም እከካሞች ናቸው። በቃ ሁሌ እከክ ለእከክ ነው፣ አብረ መኖር ነው። በተለያዩ አጋጣሚዎች የተለያየ ሀገር ሆነው ጊፍት የሚሰጧችሁ ሰዎች አይታችሁ ተርፋችሁ መስሏችሁ ከሆነ ተሳስታለሁ። ገኔ ብዙ ጊዜ ኢትዮጵያ ያለ ወገን የችግር ምንድን ነው? የለኝምና አልሰጥምን ቃላቱን ለይታችሁ አታውቁም። የለኝም ማለት ነው፣ አልሰጥም ደግሞ አለኝ ግን አልሰጥም ማለት ነው። አንድ ሰው ከሌለው ራሱ የለኝም ሲላችሁ አልሰጥም ያላችሁ ነው ይመስላችሁ። ገብቷችኋል? ግን እኮ እሱ ተጨናንቆ ነው እዚያ አሁን ይሄንን ብር የሚሰጠው። ገብቷችኋል? ከዛ በኋላ እኮ መደዳውን ለ7 ቀን ለ8 ቀን መኮረኒ ይሆናል እየቀቀለኝ በለው በዘይት አድርጎ ሱጎ እንኳን የለው። እኔው አንዳንዴ እግዚአብሔር አምላክ አይታችሁ ከሆነ በሰዶምና በጎሞራ ጊዜ የተለያዩ ነቢያትን እያስላከ ተናገረ። ከዛ መጨረሻ ላይ ታውቃላችሁ ጠርጎ ነው የጣላችሁ አይደል? እና ይሄ ደግሞ ፍካረ ኢየሱስ ላይ አለ። በነገራችን ላይ አሁን የምታደርጉት ነገር ገብቷችኋል? ጆሮአችሁ የማይሰማው ልባችሁ የደነደነው ምን ይላል መሰላችሁ? ሞት እንኳን አለ ብለው የማያስታውሱ ይላችኋል። በቃ ሞት አለ ብለው እንኳን አይገነዘቡም በሚያደርጉት ነገር ይላል። ይሄንን ስለ ባለስልጣናት ራሱ ሙስና፣ አሁን ለምሳሌ ሙስናውን የመጣ ቋንቋና ድሮ ምንድን ነው የሚባለው? ጉቦ ወይንም እጅ መንሻ የሚቀበሉ የማይራሩ ክፉዎች ነው የሚላቸው። ባለስልጣናትን ደግሞ ለብቻ እያንዳንዱ ነገር ተጽፏል። አሁን ልብ የደነደነው ራሱ ተጽፏል። ከ45 ዓመት በፊት ነው ፍካረ ኢየሱስ የተጻፈው። አሁን በቅርብ እንዳይመስልን፣ አሁን እየታየ እንዳይመስል ድሮ ነው የተጻፈው። እና አሁን እኔ እንደዚህ የሆነ ነገር ሳይ ምንም አልደነቅም። ለምን? የትንቢቱ መፈጸሚያ ነው የምትሆኑት እናንተ ማለት ነው። ስለዚህ አሁን ሲነገረ ራሱ አሰመም ማን ተይዟል
ለምን ሲወርድ ሲዋረድ በመጣ በባዕድ አምልኮ ምክንያት ብዙዎቻቸውን ባዕድ አምልኮ ስፔሻሊ ፋይናንሻል ነገር ላይ እንደ ኮሶ የተጣባን ነገር ቢኖር ባዕድ አምልኮ ነው። እነዚህ አሁን እኮ እዚህ ጊፍት የሚሰጡ ሰዎች እናቶቻቸው እኮ እዛ በረሃብ እኮ እየተቆራመዱ ነው። ደግሞ ተመሳሳይ ታሪካችን ጀርመንም ያለው ምንም ያለው ሆላንድም ያለው ምናምን አንድ ነው። እሱ እዚህ ጊፍት ይሰጣል፣ እሷ እዚህ ጊፍት ትሰጣለች። ቤተሰብ እዛ በረሃብ ይሞታል። ከጀርባ ታሪካቸውን ጋር ስታጠኑ ምንድነው የወለዷቸው እናትና አባቶቻቸው ወይ ቅምቅም አያታቸው የባዕድ አምልኮ ውጤት ናቸው። እሱ አይበላ አይጠጣ አያረጭ አያንቀላፋ ዘመዱን ወላጆቻቸውን እየገደለ ይመጣና እዚህ ደግሞ የመጨረሻው አሁን እቺ እናት እኮ እዛ የዚህ ጊፍት ሰጪው እናት እኮ እዛ የሚበላ የላት። ከዚያም በሆነ አጋጣሚ ትሰማለች። ከዛ በብስጭት ምን ትሆናለች? ራሷን ታጠፋለች። ገብቷችኋል? ይሄ ፍሪ ዌልነስ የሚባለው ወይንም ነፃ ፍቃዳችንን ተጠቅመን የገዛ ነፍሳችንን እንድናጠፋ ነው የሚፈልገው እሱ። ሰይጣን እኮ ስማርት ነው በሆነ ነገር። ሰይጣን እንደ ሰይጣን ህግ አክባሪ እንደሌለ ታውቃላችሁ አይደል? በሰማይ ጉዳይ ነው የምላችሁ። ምን ማለት ነው? የእናንተን ነፍስ በገዛ ፍቃዳችሁ አጥፍታችሁ አብሮ ይዟችሁ ሲኦል መውረድ ስለሚፈልግ ህግ ተከትሎ ነው የሚሄደው። ገብቷችኋል? አሁን እናት ይህን ስታይ ምናምን በቃ ብዙዎቹ ራሳቸውን ያጠፋሉ። ገብቷችኋል? ስለዚህ ምን ልላችሁ ብዬ ነው፣ በሆነ አጋጣሚ ይህ ቪዲዮ ሰምታችሁ ልቦናችሁ የሚመለስ ካለ ተመለሱ። ግን እኔ እንደው ብትመለሱ ነው የሚደንቀኝ እንጂ ልባችሁ ደንድኗል እናንተ እንደ የላችሁም እኮ ቆዳችሁ ነው የሚወዛወዘው። ስለዚህ ልቦና ይስጠን። ጨርሻለሁ።